ጋይስ አሰላሙ አለይኩም ወራህመቱላሂ ዛሬ በሆነ አንድ ነገር መጥቻለሁ። በጣም አስገራሚ የሆነ ቪዲዮ መጥቻለሁ ማለት ነው። እና ሁለት አይነት ሞዴስ ይሻላል እና የህፃናቶች ፓምፐርስም ይሻላል ዳይፐር ማለት ነው። ያለን ቪዲዮን አብረን የምናየው ማለት ነው። በጣም ጉድ የሆነ ነገር ነው ማለት ነው። በጣም የሚገርም ነገር ምንድነው የሚሻለን ግን ማለት ነው። እና ላሳያችሁ ጠብቁኝማ ማለት ነው። ማብራቱን ማጥፋት አለብን ግዴታ። ስልክ እንደዚህ ማብራት አለብን። እዚህኛው ላይ ይሄ ደምዛዛ ስለሆነ ብዙ አይታየኝ ማለት ነው። ግዴታ እንደዚህ አብርተን ነው እዚህ ላይ ነው ማየት የምንችለው። ከላይ ያለው ማብራት ደግሞ ማጥፋት አለብን ማለት ነው ጋይስ። እንደዛ ካልሆነ አይታይም። ገባችሁ? እና ሁላችሁም እስኪ ሞክሩት። ጉድ የምታዩት ነገር ማለት ነው። ሁላችሁም እየገባችሁ ሞክሩት። ዳይፐሩን አላየሁም ግን ለሙከራ ነው ዳይፐሩን የመጣሁት። ያኔ እንትን ስለሆነ ነፍስሽ ስለሆነ አሰራሩ ትልቅ ሆነ እንጂ ጥጥነቱ ምኑ አንድ ስለሆነ ከዚህ ሞዴሱ ጋር ውስጥ ያለው ነገር ተመሳሳይ ስለሆነ ለዛ ነው እኔ ለማየት ብዬ ያመጣሁት። አብረነው የምናየው ይሆናል ማለት ነው። እሺ ውዶቼ ኦልሬዲ አጥፍቼዋለሁ ማለት ነው። እሺ አብረን የምናየው ይሆናል ማለት ነው። ቹፉ ውስጥ ያለውን ነገር ማለት ነው ውዶቼ። ይሁ እንዴት እንደሚጠቁም ይሄ ቢጫ ውስጥ ያለ ነገር ምንድነው ነው? ይሄ ነገር ምንድነው? ቢጫው ምንድነው? እሱ በጣም የሚገርመው ነገር ማለት ነው። ይሁት እንደዚህ ደግሞ እንገልብጠው። ቹፉ ይውልኝ እንግዲህ ወይኔ ይሄን ነበር ተሸክመን የምንዞረው። ይሄን ሁሉ አመት የምንጠቀመው ይሄን ነበረ። ወይኔ ጉድ ይሁት ምንድነው ይሄ ነገር ውስጥ ያለው ነገር ማለት ነው። እሺ ሌላኛውንም እንሞክረዋለን ማለት ነው። ይሄን አይታችሁታል እንግዲህ። ይሄኛውንም እንፈታለን አብረን ማለት ነው። ይሄኛውን ወዳችሁ ቹፉ ጋይስ ቹፉ እንግዲህ ለምንድነው ሙሉ ነጭ የማይሆነው? ምንድነው ውስጥ ያለው? ይሁት እዚህ ጋር በተለይ እዚህ ጋር ያለውን ነገር ይሁት። ወይኔ ጉዳችን ወይኔ የለንም እኮ እናንተ የለንም። ወይኔ አልቀናል ማለት ትችላላችሁ። ፈጣሪን የጠበቀን ወላሂ በአላህ እገዛ ነው እስካሁን ያለ ነው። ወይኔ ቅሌት ይሁ እንግዲህ ምንድነው? እስቲ ዳይፐሩን እናያለን። ወይኔ እስቲ ዳይፐሩን ብዙም ማሳይም ዳይፐሩ ላይ ብዙም አይታይም ማለት ነው። ዳይፐሩ ላይ እስከዚህም ነው ግን እናላችሁ ማብራቱ እንትን ያለ ስለሆነ ዳይፐሩ ላይ እስከዚህም ነው ጋይስ። ግን እሱም ትንሽ ነገር አለው። ይኸውላችሁ አሁን ይኸውላችሁ ይታያል። አያችሁ ዳይፐሩ ላይም አለ። ወይኔ ልጆቻችን ፈጣሪ ጠብቀን ወላሂ። ቹፉ እንግዲህ ዳይፐር የጻን ዳይፐር ላይ ወይኔ ግን ምንድነው የሚያገኙት ግን? ይሁት ጋይስ ምንድነው የሚያገኙት? ወይኔ እንግዲህ ሁለቱንም ፓምፐርስ ሁለቱንም ዳይፐር እንግዲህ አሳይቻቸዋለሁ ማለት ነው። ማየት ማመን ነው። ይሁት ይሄን ነው ድጋሚ ይሁት። የዚህማ ይብሳል። የዚህኛው የቀዩ ቀለም ፒንኩ ማለት ነው ይብሳል። ፒንኩ ማለት የታለ ወረቀቱ ታልኩት እንዴ? ፒንኩ ይብሳል። ወረቀቱን የታረኩት የዚህኛው ዳይፐሩ የዚህኛው ሞዴሱ ይብሳል ብቻ ይውላችሁ። ይሁት ወይኔ
ይሄኛው ይሻላል እንደውም ጋይስ አይሻልም? ይሄም ያው ነው ግን ያው ነው። ይሄም ምንድነው የሚሻለን ጋይስ? በቃ በአንደኛ ፊታችንን እንደ ድሮ እናቶቻችን እንደሚጠቀሙት መጠቀም ነው ያለብን ማለት ነው። ድሮ እናቶቻችን እንደሚጠቀሙት ነው መጠቀም ያለብን። በቃ ጋይስ እንዴ በበሽታ ማለቅ አለብን እንደኛ? ድሮ እናቶቻችን እንደሚጠቀሙት መጠቀም አለብን ማለት ነው። ካላስ ወይኔ 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 ወይኔ። አዎ በቃ እናቶቻችን ድሮ እንደሚጠቀሙት ታውቁታላችሁ። እንግዲህ የማያውቀው ሰው የለም። ተጠቅማችሁ ባታውቁትም ሲያወሩ ሰምታችሁ ሊሆን ይችላል። እንደ ድሮ እናቶቻችን ታላላቆቻችን እንደሚጠቀሙት መጠቀም አለብን ጋይስ። እንዴ ይሄን በበሽታ ማለቅ ነው። ጉድ እኮ ነው። ወይኔ